ሰላም ጤና ይስጥልን እንዴት ናችሁ ደህና ናችሁ ሀይ ቃል ኪዳን ነኝ ዛሬ በአዲስ ቪዲዮ መጥቻለሁኝ የምንነጋገርበት ርዕስ በራስ መተማመናችንን እንዴት ማዳበር እንችላለን ሰልፍ ኮንፊደንስ የለኝም ብሎ የሚያስብ አንድ ሰው ቢኖር ይሄ ቪዲዮ በደንብ ይጠቅመዋል ብዬ አስባለሁኝ ራሳችን ላይ መስራት የየጊዜ ተግባራችን የየለት ተለት ህይወታችን ነው የሚሆነው ሁሉ ጊዜ ከትላንት የተሻለ ማንነት ላይ ከሌለን እየኖርን ነው ለማለት ራሱ ትንሽ አዳጋች ነው የሚሆነው ስለዚህ ሰልፍ ኮንፊደንስ አንዱ እለት ተለት ራሳችን ላይ መስራት ያለብን ጉዳይ ነው ማለት ነው ስለዚህ ዛሬ የምንነጋገረው ስለ ራስ መተማመን ይሆናል ማለት ነው አብራችሁኝ ቆዩ በራስ ይተማመናለሁ ብሎ የሚያስቡ በጣም አብዛኞቹ ሰዎች ራሱ በራስ መተማመን የላቸውም በጣም በሚያሳዝን ሁኔታ ከልክ በላይ የሆነ በራስ መተማመን ያላቸው ሰዎች ኦቨር ኮንፊደንት ናቸው ብለን የምናስባቸው ሰዎች በተለይም ደግሞ በራስ መተማመናቸው በጣም ዝቅ ያለ በራስ መተማመን የሌላቸው ሰዎች ሆነው ራሳቸውን ያገኛሉ ምናልባት የምትመረምሯቸውም ደግሞ በራስ መተማመናቸው በጣም የላጀቀ ነው የሚሆነው ራሳቸውን ግልጽ አድርገው ቢያወሩላችሁ ማለት ነው ለምንድነው ታዲያ ኦቨር ኮንፊደንት የሚሆኑት ደግሞ ከፍ ያለ በራስ መተማመን ያላቸው ሆነው የሚታዩት ለምንድነው ብለን ስንጠይቅ የምናገኘው መልስ ለራሳቸው ያላቸውን የወረደ አመለካከት ለመሸፈን የሚጠቀሙት ዌፐን ከፍ ያለ በራስ መተማመን ስለሆነ ነው ማለት ነው የሚያሳዩን ፌክ የሆነ በራስ መተማመን ስለሆነ ሊደበቅ የፈለጉት በራሳቸው የማይተማመኑበት ነገር ስላለ ከልክ ያለፈ በራስ መተማመን የሚመስል ነገር እናይባቸዋለን ዲፕ ኢንሳይድ ግን በራስ አለመተማመናቸው የሚበላቸው አይነት ሰዎች ናቸው ማለት ነው ከፍ ያለ በራስ መተማመን ወይም ደግሞ ኦቨር ኮንፊደንስ በምን ይገለጻል ብለን ስናይ እንግዲህ አንዳንድ ነጥቦችን እናንሳ ማለት ነው አንደኛው ሰዎችን ማንጓጠጥ የሰዎችን ሰክሰስ ዝቅ ለማድረግ መሞከር ሰዎች ስኬታቸውን ለማሳነስ መሞከር ሰዎችን ባውንደሪ ባለፈ መልኩ መዘርጠጥ እንደዚህ አይነት ባህሪዎች ለአንዳንድ ሰዎች መገለጫ የሚመስላቸው በራስ መተማመን ሊሆን ይችላል ግን በራስ መተማመን ሳይሆን ከፍ ያለ በራስ መተማመን የሚመስል ኦቨር ኮንፊደንስ የሚመስል በራስ ያለ መተማመን ችግሮች ናቸው ማለት ነው አንድ በራሱ የሚተማመን ሰው ራሱን ማሳየት የሚችለው ወይም ራሱን መግለጽ የሚችለው በራሱ ሰክሰስ ራሱ መስራት በሚችላቸው ስራዎች እንጂ ሰዎች የሰሩትን ስራ በማሳነስ ወይም ሰዎችን ዝቅ በማድረግ አይደለም ማለት ነው ሰዎችን ዝቅ ለማድረግ በሚሞከር ሰዎችን በመሳደብ ሰዎችን በማንጓጠጥ ሰዎችን ዝቅ በማድረግ ውስጥ ራሳችን የሚሰማንን ስሜት ከፍ አድርገን ለማሳየት የሚሞከር አይነት ገጸ ባህሪ በራስ አለመተማመናችን ወይም አንድ ሰው በራሱ ማይተማመን መሆኑን የሚያሳይ እንጂ ሌላኛውን ሰው የሚያሳንስ አይደለም ማለት ነው ግን እንዳለመታደል ሆኖ ሰዎችን ስናሳንስ ሰዎችን አሳንሰው ለማሳየት ሲሞክሩ ራሳቸውን ከፍ አድርገው ማሳየት የቻሉ እየመሰላቸው አንዳንድ ኦቨር ኮንፊደንት ናቸው ብለን የምናስባቸው ግን በጭራሹ ኮንፊደንስ የሌላቸው ሰዎች መገለጫ ነው ማለት ነው ስለዚህ አንድ ሰው በራስ መተማመኑን ለመገንባት ምን ማድረግ አለበት ወይም ምን ቢያደርግ የራስ መተማመኑን መገንባት ሰልፍ ኮንፊደንሱን ቢልድ ማድረግ ይችላል ወደሚለው በቀጥታ እንገባለን ማለት ነው በራስ መተማመኔን ከፍ ማድረግ ፈልጋለሁ የሚል ሰው የመጀመሪያ አቮይድ ማድረግ ያለበት ከህይወቱ ተለተለት ኑሮ ማስወጣት ያለበት ነገር ምንድነው ራሱን ከሌሎች ሰዎች ጋር ኮምፔር ማድረግ ማወዳደር ኮምፕሊትሊ ማቆም አለበት ማለት ነው ራስን ከሌሎች ሰዎች ጋር ማወዳደር ኮንፊደንሳችን በጣም የወደቀና የወረደ ሰዎች በጣም መጥፎ የሆኑን አይነት ሰዎች በሰዎች ደስታ የማንደሰት አይነት ሰዎች ከፍ ሲሉ ሻይን ሲያደርጉ ደስተኛ መሆን የማንችል ሰዎች እያደረገን እንጂ ኮንፊደንሳችንን ማሳካት የምንፈልገውን ነገር የሚያዳብርም የሚያሳካም የሚያግዝም አይደለም የሚጠቅመን ይልቅ የሚጎዳን ነገሩ ነው ከፍ የሚለው የሚያመዝነው ማለት ነው ስለዚህ በምንም አይነት ሰርከምስታንስ ራሳችንን ከሌሎች ሰዎች ጋር የምናወዳድር አይነት ሰዎች ከሆነን በጣም ትክክል ያልሆነ አካሄድ ነው ማለት ነው ለምሳሌ የሆነ ቦታ እየሄዳችሁ የተሻለ ብላችሁ ወይም ቆንጆ ብላችሁ ደስ የሚል ሰው ብላችሁ የምታስቡት ሰው እዛ አካባቢ እናንተ ያላችሁበት አካባቢ ሲመጣ እንስ የማለት ወይም ደግሞ ስቅቅ የማለት ስሜት የሚሰማችሁ ቅድም መጀመሪያ እንዳልነው ኦቨር ኮንፊደንት መስላችሁ ያንን ሰው ለማንጓጠጥ ለማሳነስ የምትሞክሩ በሁለቱም ወይ ራሳችሁን ከዛ ሰው ጋር አወዳድራችሁ
ከፍ የማለት ስሜት የሚሰማችሁ ከሆነ ወይም ደግሞ ራሳችሁን ከዛ ሰው ጋር አወዳድራችሁ ውይ ብላችሁ ሽምቅቅንስ የማለት ስሜት የሚሰማችሁ ከሆነ ራሳችሁን እያወዳደራችሁ ነው ማለት ነው። ራዘር እንዲህ ብላችሁ ብታስቡትስ ያ ሰው ሲመጣ ሁለት ደስ የሚሉ ሰዎች እዛ አካባቢ ላይ ኖሩ። ብርሃኑ አያንስም፣ ሁለታችሁም ደምቃችሁ እንድትታዩ አያንስም። እናንተም ደስ የምትሉ ናችሁ፣ ያም የራሱ ኳሊቲ ያለው እናንተም የራሳችሁ ኳሊቲ ያላችሁ ሁለት ደስ የምትሉ ሰዎች አላችሁ ነው እንጂ የዛ ተሻለ ብላችሁ የምታስቡት ሰው መኖር የእናንተን ብርሃን አይቀንሰውም። በራሳችሁ የምትተማመኑ ሰዎች ከሆናችሁ የሌላውን ሰው አይት የሆነ ነገሩን ደስ ብሏችሁ ደስ የሚል ነገር እንደተጨመረ የሚሰማችሁ ሰዎች እንጂ የዛ የተሻለ ብላችሁ የምታስቡት ሰው መኖር እናንተ እንደሚያሳንሳችሁ ሊሰማችሁ አይገባም ማለት ነው። ራስን ኮምፔር ማድረግ ሳይሆን ራስን መቀበል አስፈላጊ ነው። በቂ እንደሆነን ፊል ማድረግ በቂ እንደሆነን ሊሰማን መቻሉ ግዴታ ነው ማለት ነው። ወደ ሁለተኛው ፖይንት ደግሞ ስንገባ ብዙ ጊዜ አስተውላችሁ ከሆነ አይናፋር ሰዎች አይናፋርነት በማህበረሰባችን በጣም አፕሪሼት የሚደረግ ዋው የሚባል አይነት ባህሪ ነው ለዘመናት ማለት ነው። ግን አይናፋርነት ምንድነው ብለን ደግሞ ስናይ ያሳጣናል ብለን ስናስብ በጣም ከብዙ ነገር የሚያጎል በጣም ከብዙ ነገር ወደ ኋላ የሚያስቀር ባህሪ ነው ማለት ነው። ለምሳሌ አንድ ነገር ለማድረግ ፈልጋችሁ አይናፋር የሆናችሁ ሰዎች ከሆናችሁ አትደፍሩትም፣ ትሽኮረመማላችሁ ምናምን ማለት ነው። እድሎች ያመልጧችኋል። እናንተ ራሳችሁ መግለጽ ያለባችሁ ቦታ ላይ ራሳችሁን ሳትገልጹ ቀርታችሁ ማግኘት ካሉባችሁ ኦፖርቹኒቲዎች ወደ ኋላ ሊያደርጋችሁ ይችላል። ልታሳኳቸው ከሚገባችሁ ካሰባችኋቸው ካለማችኋቸው ነገሮች ወደ ኋላ ሊያስቀር የሚችል በጣም መጥፎ የሚባል ጸባይ ነው አይናፋርነት። ስለዚህ ቦታዎች አሉ አይናፋር ሳይሆን ቁጥብ መሆን የሚገቡ ቦታዎች ራሳችንን ከመግለጽ ትንሽ አንድ ሁለት ስቴፕ ወደ ኋላ ማለት ያሉብንና ከኋላ ቁጭ ብለን መመልከት ያሉብን ነገሮች ሊኖሩ ይችላሉ። ግን ደግሞ አይናፋርነት እንደ ባህሪ ወይም እንደ ጸባይ አንድ ሰው ሲኖረው በጣም ከብዙ ነገር የሚያጎለው እንደገናም ደግሞ ኮንፊደንስ ያለ መኖር ወይም ደግሞ በራስ ያለ መተማመን ውጤት ነው አይናፋርነት እንጂ አፕሪሼት የሚደረግ የሚጨበጨብለት ጸባይ አይደለም አይናፋርነት። አይናፋርነትን እንዴት አድርገን ራሳችን ላይ ማስወገድ ማንሳት እንችላለን የሚለው ነው ማለት ነው። አይናፋር መሆንን እንዴት ማጥፋት እንችላለን፣ አይናፋርነትን እንዴት መቀነስ እንችላለን ወደሚለው እንግባ ማለት ነው። ብዙ ጊዜ አይናፋር ሰዎች ምንድነው ባህሪያቸው ውስጥ ያለው ነገር ማለት ነው፣ ነገሮችን ለመድፈር አይሞክሩም ወይም ይፈራሉ። ብሳሳትስ የሚል ከባድ የሆነ ፍርሃቻ አለባቸው። that's why አይናፋር የሚሆኑት ማለት ነው። ነገሮችን ለመድፈር ማድረግ የሚፈልጓቸውን ነገሮች ለመድፈር ይፈራሉ። የሚፈሩት ደግሞ ምንድነው ስህተትን ከመፍራት ብሳሳት ሰዎች ይስቁብኝ ይሆን ወይ ብሳሳት ምን ይሉኝ ይሆን የሚል ፍርሃቻ ስላላቸው አይናፋር በሚለው ከቨር ይደረጋሉ ወይም ደግሞ ይሸፈናሉ ማለት ነው። ስለዚህ አይናፋርነትን ለማስወገድ የመጀመሪያ ማድረግ ያለብን ነገር ምንድነው? ምንፈራውን ነገር ማስወገድ አለብን። መሳሳት መፍራት የለብንም። ነገሮችን ሞክረን መሳሳት ምንም ማለት እንዳልሆነ ማወቅ አለብን። የሚሞክር ሰው ይሳሳታል፣ የማይሳሳት ሰው ደግሞ አልሞከረም ማለት ነው። ምንም የተለየ ነገር የለውም ማለት ነው። መሳሳት ሁሉም የሚሰራ ሰው የሆነች ስህተትን በዛው በመንገዱ መስራቱ እንደማይቀር አውቀን መሳሳትን መፍራት የለብንም። መሳሳትን ስለምንፈራ ወይም ስለምትፈሩ ነው አይናፋር እየሆናችሁ ያላችሁት። አይናፋርነት ደግሞ በጣም ከብዙ ነገር ያጎላል። በጣም ብዙ ልታሳኳቸው የምትችሏቸውን ነገሮች አቺቭ ማድረግ እንዳትችሉ ያግዳችኋል ማለት ነው። ስለዚህ ስህተቶችን ለመስራት መፍራት አስፈላጊ አይደለም ማለት ነው። ሌላኛው ደግሞ የፈራችሁትን ነገር ለመድፈር መሞከር። ወጥቶ ሻይ መጠጣት የሚያስፈራችሁ ሰዎች በተሰበሰቡበት አካባቢ ወይም ሬስቶራንት ቆንጆ የሚባል ትልቅ ሆቴል ገብቶ ከራሳችሁ ጋር ጊዜ ማሳለፍ የሚያስፈራችሁ ከሆናችሁ አንድ ቀን እስቲ ድፈሩት። አንድ ቀን ድፈሩት። ከዛ በኋላ ኖርማል ይሆናል። ወይ ይሄንን ነው እንደ ሰፈር አይኖርኩት ወደሚል አመለካከት ትመጣላችሁ ማለት ነው። ስህተት ለመስራት አለመፍራት። ሁለተኛው ደግሞ መሞከር። መጀመሪያው አለመፍራት ነው። ከዛ ደግሞ የምትፈሩትን ነገር ለመሞከር መድፈር። ሶስተኛው ደግሞ ሁሉም ሰው ነው፣ የተለየ ሰው የለም። በጣም የምታከብሩት ኩል ነው ብላችሁ የምታስቡት ባለሀብት ነው ብላችሁ የምታስቡት ሰክሰስ አድርጓል ብላችሁ ስኬት ማማ ላይ ነው ብላችሁ የምታስቡት ሰው ነው፣ ልክ እንደናንተ ማለት ነው። ስለዚህ ምንም የተለየ ነገር የለውም። ሁላችንም ሰዎች ነን። ስለዚህ የተለየ እናንተን የሚያሳንሳችሁ ወይም የተለየ ሌላውን ሰው የከፍ አድርጋችሁ እንድታዩና እንድትፈሩ ለራሳችሁ ያላችሁ ግምት እንዲወርድና አይናፋር እሽኩርምም እንድትሆኑ የሚያደርጋችሁ ምንም አይነት ነገር የለም ማለት ነው። if that's the success እናንተ ያንን ሰው
ከፍ አድርጋችሁ እንድታዩ የሚያደርጉት በፕሮሰስ ውስጥ ነው እዛ ሰክሰስ ላይ የደረሰው ያ ሰው። ስለዚህ ያንን ሰክሰስ ደግሞ እናንተ ልትደርሱበት ትችላላችሁ። ዋናው ቁም ነገር ምንድነው? አላማዬ ምንድነው? ህልሜ ምንድነው? መክሊቴ ምንድነው? ከዛስ እንዴት አድርጌ አካሄድን ማስተካከል እችላለሁኝ? እዛ ነገር ላይ ለመድረስ ምን ያስፈልገኛል ብላችሁ ማሰብና መነሳት። ቅድም ያልናቸውን ፍርሃት ያልነውን ነገር ማስወገድ፣ መድፈር መቻል። ያንን ካደረጋችሁ የምታስቡበት ቦታ ላይ የምታስቡት ወንበር ላይ የጊዜ ጉዳይ ነው እንጂ መድረሳችሁ መቀመጣችሁ አይቀርም ማለት ነው። ስለዚህ ሁሉም ሰው ነው። የተለየ ቦታ ለሌሎች ሰዎች ሰጣችሁ ራሳችሁን እያሽኮረመማችሁ እያፈራችሁ ምናምን ወደ ኋላ የምትቀሩበት ምንም አይነት ሚንስ የለም ማለት ነው። ያኛው በጣም ኮንፊደንስን የሚገል ነገር ምንድነው? ከምንሰራው ወይም ልንሰራ ከምንችለው ነገር በላይ ፕላን ማድረግ። ፕላናችን በጣም ይበዛና አቺቭ ልናደርግ ልንሰራ ልንተገብር የምንችለው ነገር ደግሞ ያንሳል። ለምሳሌ በንባብ ብንወስደው 50 ገጽ ከሆነ አንድ ሰው የማንበብ አቅሙ በቀን ውስጥ ጊዜውም ሁኔታውም በቃ የህይወት አካሄዱ የሚፈቅድለት 50 ገጽ ከሆነ ማንበብ የሚያስችለው 100 ገጽን ፕላን ካደረገ በየቀኑ 100 ገጽ ሊያነብ አለመቻሉ ለራሱ ያለውን በራስ መተማመን እየገደለበት ይሄዳል ማለት ነው። ስለዚህ ከዚህ ሁሉ አቅማችሁን ማወቅ ምንድነው ማድረግ የምችለው ባለኝ ነገር ላደርግ የምችለው ነገር ምንድነው ብሎ እዛ በአቅማችሁ ልክ ፕላን አድርጋችሁ መንቀሳቀስ ያስፈልጋል እንጂ ፕላናችሁ ከምትችሉት አቅም በላይ ከሆነ አቺቭ ማድረግ ስለማትችሉ ዛሬም ሳታሳኩት ስትቀሩ ነገም ሳታሳኩት ስትቀሩ ከነገወዲያም እንደዚሁ ሲደጋገም አይምሮአችሁ የማይችሉ ሰነፍ ብሎ ነው ለራሳችሁ የሚሰጣችሁ ስያሜ ማለት ነው። ስለዚህ በራስ መተማመናችሁ እየወረደ ይሄዳል ማለት ነው። የምትችሉት ከአቅማችሁ አነስ ያለ ፕላን ብታወጡ እንደውም ይመረጣል። ለምሳሌ አሁን በንባብ ስለሆነ ምሳሌውን የጀመርነው 50 ገጽ የማንበብ ብቃት ያላችሁ ወይም ደግሞ አቅም ያላችሁ ከሆነ 40 ገጽ አነባለሁ ዛሬ ብላችሁ ፕላን ታደርጉና ፕላን ካደረጋችሁት ከፍ አድርጋችሁ ግባችሁን ትመታላችሁ። 50 ስታደርጉት በራሳችሁ ኦኬ እንደዚህ ማድረግ እችላለሁ የሚለው ላይምሯችሁ ራሳችሁ ስራችሁ እየነገረው በራስ መተማመናችሁ ከፍ እያለ ይሄዳል ማለት ነው። ወደ አራተኛው ነጥባችን ስንሻገር ደግሞ ራስን ማበረታታት። ለሰራችሁት ስራ አቺቭ ላደረጋችሁት ነገር ለራሳችሁ አፕሪሺዬሽን መስጠት። ጎበዝ ነኝ፣ ይሄን ፕላን አድርጌ ነበር እንደዚህ ተግብሬያለሁ፣ እንደዚህ ተዋለው ብዬ ነበር እንደዚህ ትቻለሁ፣ እንደዚህ አስተካክላለሁ ብዬ ነበር እንደዚህ አስተካክያለሁ ብላችሁ አስባችሁ ላሳካቻቸው አልማችሁ ለተገበራችኋቸው ነገሮች ለራሳችሁ ኮምፕሊመንት መስጠት፣ አድናቆት መስጠት፣ ጎበዝ ነኝ ብሎ ራስን ማበረታታት ሌላኛው ኮንፊደንሳችሁ ከፍ እንዲል ያደርጋል ማለት ነው። ለራሳችሁ የምትወዱትን ነገር መጋበዝ ሊሆን ይችላል፣ እረፍት ሰዓት መስጠት ሊሆን ይችላል ለራሳችሁ። የተለያዩ ደስ ሊያሰኟችሁ የሚችሉ ሊያሳርፏችሁ የሚችሉ ነገሮችን ማድረግ፣ ለራሳችሁ ትንንሽዬም ቢሆኑ ስጦታዎችን መስጠት፣ ለራሳችሁ ደስተኛ ሊያደርጓችሁ የሚችሉ ነገሮችን ማድረግ፣ ራስን ማበረታታት ሌላኛው ኮንፊደንሳችሁ ከፍ እንዲል ያደርጋችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት ራስ መተማመናችንን ማዳበር የምንችልባቸው ፖይንቶችን ነበረ። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ሰላም።